በዚሁ ቪዲዮ እየቀጠለ ሙሉ ሀሳቤ ሳልሰጣችሁ ቪዲዮውን ተቋረጠብኝ እላችኋለሁ። በዚህ ሀሳቤ የምትስማሙ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉልኝ። እኔም ከእናንተ ጋር ቤተሰብ መሆን እፈልጋለሁ። ሰበር ዜና አሁንም ያመጣሁላችሁ አንዳች ነገር ስለ እዩ ጩፋ የቀረኝን ነገር አለ። በፊት እዩ ጩፋ የጌታ ሰው ነው ብላችሁ ሄዳችሁ ዘይት እየገዛችሁ ብራችሁና ንብረታችሁን እየሸጣችሁ የእጃችሁ ወርቅ እየሸጣችሁ የአንገታችሁ ሀብል እየሸጣችሁ ወደ እዩ ጩፋ የምትሄዱ የነበሩ ሰዎች የት ሄዳችሁ? ዛሬ ላይ እዩ ጩፋ ምን አይነት መሆኑን አውቃችሁታል ወይ? ስለዚህ ብዙ ሀብት ሰርቶባችሁ ዛሬ ላይ ግን ገደል እንዲከታችሁ ማወቅ ያለባችሁ አሁን ላይ ነው። እዩ ጩፋ ቸርች የምትሄዱ ሰዎች እኔ ብሔርን ሳይሆን ዘርን ሳይሆን ኢየሱስ ክርስቶስን በመለከተ አንድ ግለሰብ በተናገረው ነገር ለመቃወም አንድ ቁጥር ነኝ። ስለዚህ ኢትዮጵያ እንደዚህ አይነት ተልካሻ አገልጋይ እንደዚህ አይነት ልክስክስ አገልጋይ አይተን አናውቅም። እዩ ጩፋ ከአነጋገርህ ቆጠብ እንድትልልን እንፈልጋለን። ሀብቱ ካደማመቀክ፣ ሀብቱ ካፈነደቀክ ውጣና ሌላ ሀገር ላይ እንደዛ በል እንጂ ፖለቲከኝነት ልሰራብን እንዳትወጣ፣ ለአገልጋዮችን መሰናከያ እንዳታደርግ፣ ያንተን አገልግሎት ካፍንጫችን ይውጣ። ስለዚህ አንተ አገልጋይ ሳይሆን ሌባ ልትባል፣ ቀጣፊ ልትባል ነው የሚገባው። አንተ አሁን ብር በሌለክ ሰዓት፣ ድሃ በነበርክ ሰዓት፣ ከብት በምትጠብቅበት ሰዓት ኢየሱስ 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 ስትል አብደህ ከንፈክ ኢየሱስን በመውደድ ወደ ኢየሱስ ቀርበህ ነበረ። ኢየሱስን ግን አንዳች ነገር አላስቀረብህም። የእሱ የሆነ ሁሉ ክብሩን ሰጥቶህ ነበረ። ነገር ግን ጥሩ በሰጠክ ሰዓት ሳታውቅበት ቶሎ ብለክ ሾጥ ሲያደርግክ ወደኋላ ጎተት ብለህ ሀብቱን ሲሸውድክ ወደ 666 ገባክ። 666 አሁን እያሽከረከረክ እንዳለ ድሮም አውቃለሁ፣ አሁንም አውቄያለሁ። አንተ እንደምትወድቅ ከጌታ ያልሆነ አገልግሎት ስታገለግል እንደተረዳሁትም አይነት አሁንም እንደጠበቅኩት ያንተ ነገር ከች ብሎ ደርሰልናል። ስለዚህ እዩዬ እንዴት ነሽ? ታዲያስ ወረድሽ እኮ ዝቃልሽ እኮ ከጫማችን ስር ልትሆኚ ነው እኮ። ኢየሱስ ግን ሰዎችን እያረከሳቸው ኢየሱስን ያከብራል። ቶሎ ብለው ለኢየሱስ